ከሙስና ጋር በተያያዘ ቀውስ ውስጥ የገባው የአማራ ብልጽግና ከተለያዩ አቅጣጫዎች ውንጀላ እየቀረበበት ነው። ከዚህ ጋር ተያይዞ የአቶ በረከት ስምኦን ጉዳይ ይዘው ከቆዩት አቃቢ ሕጎች አንዱ ትላንት አስደንጋጭ መረጃን ይፋ አድርጓል። አቶ በረከት ወደ ማረሚያ ቤት ሲወርድ አብረውት የወሰኑት ሌሎች ሰዎች እስከ ምክትል ርዕሰ መስተዳድርነት መሾማቸውን ያጋለጠ መረጃ ሙሉውን ወደ እናንተ እናደርሳለን። በአማራ ተወላጆች ላይ የጅምላ ግድያ እንደፈጸሙ ሲነገርባቸው የቆዩ የቤንሻንጉል ታጣቂ አመራሮች ከእስር ተፈቷል። 4 ኪሎ በቆይቷ ይዘዋለች። በአዲስ አበባ ግንባታው የተጀመረው አዲስ ቤተ መንግሥት ውዝግብ ፈጥሯል። በቆይታችን እናነሷለን። ከ5 ቢሊዮን ብር በላይ ምዝበራ በመፈጸም የተጠረጠሩት የቀድሞዋ የኤሌክትሪክ ኃይል ዋና ሥራ አስፈጻሚ ከቀረበባቸው ክስ ነፃ ሆኗል። የሜቴክ ዋናና ምክትል ዳይሬክተርም ከቢሊዮን ብሩ ምዝበራ ንጹሕ ናቸው ስለመባላቸው ታውቋል። በመጨረሻም ቭላዲሚር ፑቲን ዩክሬን ከዓለም ካርታ ላይ ልፍቃት እችላለሁ ብሏል። ጤና ይስጥልን። ይህ 4 ኪሎ ሚዲያ ነው። ገጻችንን ሰብስክራይብ፣ ሼር እና ላይክ እንድታደርጉ በመጋበዝ ወደ ዝርዝሩ እናልፋለን። በቢሊዮን የሚቆጠር ገንዘብን የመዘበሩ ሁለት ግለሰቦች በአሁኑ ወቅት የአማራ ክልል ምክትል ርዕሰ መስተዳድር መሆናቸውን የሚያሳይ መረጃ ይፋ ሆነ። የክልሉ አቃቢ ሕግ ባልደረባና የአቶ በረከት ስምኦንን ጉዳይ ይዘው ከነበሩት አንዱ እንደሆነ የተነገረለት የሕግ ባለሙያው አስረስ ማረ ትላንት በይፋዊ ገጹ ላይ እንዳስነበበው የአማራ ክልል በአቶ በረከት ስምኦን ላይ ክስ ቢመሰርትም በቢሊዮን የሚቆጠር ገንዘብን የመዘበሩ ሰዎች ግን ለከፍተኛ ኃላፊነት ሲያበቃ ኑሯል ብሏል። እንደ አቶ አስረስ ገለጻ ከጥረት ኮርፖሬት ጋር በተያያዘ በድርጅቱ ላይ የቢሊዮን ብር ጉዳት አድርሷል ከተባሉ የቦርድ አባላት ክስ የተመሰረተው በአንዱ ላይ ሲሆን ቀሪዎቹ በአሁኑ ሰዓት እስከ ምክትል ርዕሰ መስተዳድርነት የሚደርስ ሹመት ተሰጥቷቸው በኃላፊነት እያገለገሉ ነው። አቶ በረከት ስምኦን በተለያዩ ወቅቶች ከችሎት ፊት ቀርበው ውሳኔዎቹ የጋራ ሆነው እያለ ከቦርድ አባላት ተነጥዬ በግል የምጠየቅበት ምክንያት የለም ሲሉ መቆየታቸው የሚታወቅ ነው። የቀድሞ የክልሉ አቃቢ ሕግ አስረስ ማረ ከወቅታዊ የአማራ ብልጽግና የሙስና ወንጀል ጋር በተያያዘ የሚከተለውን ዘለግ ያለ ሐሳብ አጋርቷል። የባዴን ሰዎች ወደ ራሳቸው ጓዳ የገቡት የጥረት ካዝና አልበቃቸው ብሎ ይመስላል። ጥረት ኮርፖሬት የንግድ ድርጅት አለው ከተባለ መጥቀስ የሚቻለው ዳሽን ቢራን ብቻ ነው። ኢኮኖሚስቶች ካሽካው ሲሉ ይጠሩታል። በ2004 ዓ.ም ብቻ በዓመት 450 ሚሊዮን ብር የተጣራ ትርፍ ነበረው። የዚህ ኩባንያ 51% ድርሻም ዲዩት ቢቨሬጅ ስለተባለ የእንግሊዝ ኩባንያ ተሽጧል። በዚህ ሽያጭ ምክንያትም ጥረት ከብር 1 ቢሊዮን ብር በላይ ማጣቱን የክልሉ ዋና ኦዲተር አረጋግጧል። ይህንን ሽያጭ ከወሰኑት የቦርድ አባላት መካከል የወንጀል ክስ የቀረበባቸው አንድ ሰው ብቻ ናቸው። ሌሎቹ አልተነኩም። ሁለቱ እንዲያውም በአሁኑ ሰዓት ምክትል ርዕሰ መስተዳድር ሆነው እየሰሩ ነው። ይህ ብቻም አይደለም። ገንዘቡን ለማስመለስ በ9 የቦርድ አባላትና በውጭ ኩባንያ ላይ የቀረበው የ1.4 ቢሊዮን ብር የፍትሐ ብሔር ክስም እንዲቆም ተደርጓል። የዘመኑ የጥረት ቦርድ የድርጅት ስም ወደ ንጋት ቢቀይረውም ይህንን ጠጣር ሐቅ ግን መለወጥ አይቻልም ብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሌላ ጉዳይ ከመንግሥት ጋር ውዝግብ ውስጥ ገባች። የኦርቶዶክስ ሚዲያ ማዕከል እንደዘገበው አዲሱ ውዝግብ የተከሰተው መንግሥት የቤተ ክርስቲያኗ ቅጽር በማያከብር መንገድ በይዞታዋ ላይ አዲስ ቤተ መንግሥት ለመገንባት እንቅስቃሴ በመጀመሩ ነው። ከቀበና ጀርባ በሚገኝ ተራራ ላይ የተመሠረተችው ደብረ ዕንቁ ልደታ ማርያም ቤተ ክርስቲያን ባለነባር ይዞታ ናት ያሉት የአካባቢው ነዋሪዎች መንግሥት ግን ይህን መብቷን በመጣስ አዲስ ለሚገነባው ቤተ መንግሥት በሚል ባለቤቷን እየጣሰ ነው ብሏል። እንደ ኦርቶዶክስ ተዋሕዶ ሚዲያ ማዕከል ዘገባ ምዕመኑ በቤተ ክርስቲያኗ ቅጽር ውስጥ 64 ሜትር የሚረዝም መስቀል ለመትከል እንቅስቃሴ ላይ ቢሆንም መንግሥት የጀመረው መስፋፋት ግን ስጋትን ፈጥሯል። የአዲስ አበባ ከተማ አስተዳደርና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከመሬት ባለቤትነት ጋር በተያያዘ ውዝግብ ውስጥ ገብተው መቆየታቸው የሚበሩት የቤንሻንጉል ታጣቂ አመራሮች ተለቀቁ። በቤንሻንጉል ጉሙዝ ክልል በእስር ላይ የነበሩ የጉሙዝ ሕዝቦች ዴሞክራሲያዊ ንቅናቄ ጉህዴን የተባለው ታጣቂ ቡድን 3 አመራሮችና በርካታ አባላት በመንግሥት ውሳኔ መፈታታቸው ተገለጸ። ከእስር የተፈቱት የጉህዴን አመራሮች ሊቀመንበሩ ግራኝ ጉደታ፣ ምክትሉ ደርጉ ፈረንጅና የድርጅቱ ጸሐፊ መሆናቸው ታውቋል። የታጣቂዎቹ አመራሮችና አባላት የተፈቱት የካቲት 18 ቀን 2014 ዓ.ም ሲሆን የክልሉ መንግሥት ጫካ ከነበሩት ታጣቂዎች ጋር እርቅ ለመፈጸም ለቀናት የሚቆይ ባህላዊ ሥነ ሥርዓት ማካሄዱን የካማሺ ዞን ዋና አስተዳዳሪ አቶ ብጅጋ ጻፊዮ ለሪፖርተር ተናግረዋል። ታጣቂዎቹ ወደ ሰላማዊ የፖለቲካ ትግል ለመመለስ ፍላጎት እንዳላቸው ማስታወቃቸው የተገለጸ ሲሆን እንዲመለሱላቸው የሚፈልጓቸውን የተለያዩ ጥያቄዎችንም አንስተው ነበር።
በእስር ላይ የሚገኙ አባላቶቻቸው እንዲፈቱ ከፌዴራልና ከሌሎች ክልሎች የተውጣጡ በክልል የሚገኙ የጸጥታ ኃይሎች ክልሉን ለቀው እንዲወጡ የሚለው ታጣቂዎቹ ካቀረቧቸው ጥያቄዎች መካከል ናቸው። የክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ መለሰ በየነ ታጣቂዎቹ ለሰላም ያላቸውን ፍላጎት በመግለጽና ግጭት ባለባቸው የካማሺና መተከል ዞኖች ሰላም ለማምጣት ቃል በመግባታቸው እስረኞቹ እንደተፈቱ ተናግረዋል። በክልሉ የሚገኙ ታጣቂዎች የሚያደርሷቸው ጥቃቶች ለመቆጣጠር የአማራ፣ የኦሮሞ፣ የሲዳማና የደቡብ ክልሎች ልዩ ኃይሎች እንዲሁም የመከላከያ ሰራዊትና የፌዴራል ፖሊስ ተሰማርተዋል። የካማሺ ዞን ዋና አስተዳዳሪ አቶ ብጅጋ ታጣቂዎች እነዚህ ኃይሎች እንዲወጡ ያቀረቡት ጥያቄ ምላሽ እንዳገኘና ታጣቂዎቹም እንደተስማሙበት ተናግረዋል። በካማሺ ዞን የሚገኘውን ኮማንድ ፖስት የሚመሩት ኮሎኔል አለሙ በሽር የታጣቂዎችን ጥያቄ በተመለከተ የሌሎቹን አላውቅም፣ የፌዴራል ፖሊስና የመከላከያ ሰራዊትን ግን ማስወጣት አይቻልም፣ ይሄ አይመለስላቸውም እርግጠኛ ነኝ ብለው እንደነበረ የዘገበው ምክትል ዋና ዳይሬክተር ከተከሰሱበት የሙስና ወንጀል ነፃ ሆኑ። ከታላቁ የህዳሴ ግድብ ግንባታ የደን ምንጣሮ ጋር በተያያዘ ከ5 ቢሊዮን ብር በላይ መዝብረዋል የተባሉ የሜቴክ ዋናና ምክትል ዳይሬክተር በፍርድ ቤት ነፃ ተባሉ። የፌዴራል ጠቅላይ አቃቢ ሕግ በአጠቃላይ 50 ተከሳሾች ላይ ክስ መስርቶ ላለፉት 3 ዓመታት ሲከራከር የከረመ ሲሆን ክርክሩን በአካል ተገኝተው የተከራከሩት ጥቂት ሲሆኑ የቀድሞ የኤሌክትሪክ ኃይል ዋና ሥራ አስፈጻሚ ኢንጂነር አዜብ አስናቀን ጨምሮ በርካቶች ክሳቸው የቀጠለው በሌሉበት ነበር። ሜቴክ ሥራውን ለማሰራት ህዳር 17 ቀን 2007 ዓ.ም ከኢትዮጵያ ኤሌክትሪክ ኃይል ጋር ተጨማሪ እሴት ታክስን ሳይጨምር ከ5.1 ቢሊዮን ብር በላይ ውል ተፈጽሞ የውሉን 50 በመቶ ከ2.5 ሚሊዮን ብር በላይ ክፍያ እንዲፈጸም መደረጉን አቃቢ ሕግ የመሠረተው ክስ ያስረዳል። ሥራው መጠናቀቅ ያለበት በ2 ዓመት ውስጥ ማለትም ህዳር 16 ቀን 2009 ዓ.ም የነበረ ቢሆንም ሥራው የተሠራው እስከ ግንቦት 7 ቀን 2011 ዓ.ም ድረስ የክፍያውን 31.7 በመቶ ብቻ መሆኑን ወይም ከውሉ 50 በመቶ ውስጥ 23 በመቶ ብቻ እንደሆነ አቃቤ ሕግ በክሱ አብራርቷል። ኢንጂነር አዜብና ሌሎች 3 ተከሳሾች ከፍተኛ የተቋሙ ኃላፊዎች ደግሞ ከሜቴክ ጋር ለህዳሴ ግድቡ ውሃ መያዣ ቦታ ደን ምንጣሮ ውል መፈጸማቸውንና ከ5.15 ቢሊዮን ብር መከፈሉን እያወቁና የተሰራውንና ያልተሰራውን የምንጣሮ ሥራ በመለየት እርምጃ መውሰድ ሲገባቸው እንዲሁም ሥራው በውሉ መሠረት አለመፈጸሙን እያወቁ ውሉን በማሻሻል የመጀመሪያ ዙር ሥራ 50 በመቶ ሲፈጸም የክፍያ ውሉን 30 በመቶ መክፈል ሲገባቸው ባሻሻሉት ውል መሠረት 20 በመቶ በመጨመር ተጨማሪ ከ1 ቢሊዮን ብር በላይ ያለአግባብ እንዲከፈል ማድረጋቸውን አቃቢ ሕግ በክሱ አብራርቶ ሲከራከር ቆይቷል። አቃቢ ሕግ በርካታ ምስክሮችን አቅርቦ ያሰማ ሲሆን ኮሎኔል ሙሉና ኢንጂነር አዜብን ጨምሮ ከ7 በላይ ተከሳሾች ላይ ያቀረባቸው ምስክሮች እንደ ክሱ ባለማስረዳታቸው ተከሳሾቹ መከላከል ሳያስፈልጋቸው በነፃ እንዲሰናበቱ ፍርድ ቤት ብይን ሰጥቷል። በችሎቱ የቀድሞ የሜቴክ ዋና ዳይሬክተር ሜጀር ጀነራል ክንፈ ዳኘው ክስ ስላልተመሰረተባቸው በነፃ ተሰናብተዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩክሬንን ከዓለም ካርታ ላጠፋ እችላለሁ አሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ትላንት በነበራቸው ስብሰባ የዩክሬን አመራሮች አሁን እያደረጉ ያሉትን ድርጊት ማድረጋቸውን ከቀጠሉ ዩክሬን ሀገርነቷን ልታጣ ትችላለች ሲሉ አስጠንቅቋል። ፑቲን አሁን ያሉት አመራሮች እየሰሩት ያለውን ስራዎች በዚህ ከቀጠሉ የዩክሬን ግዛትን የወደፊት ሁኔታ አደጋ ላይ እንደሚጥል መረዳት አለባቸው ያሉ ሲሆን ይህ ከሆነ ራሳቸው ተጠያቂ ሊሆኑ ይገባል ብሏል። ትላንት ከቀትር በኋላ በነበራቸው በዚሁ ስብሰባ ላይ ቭላዲሚር ፑቲን ምዕራባውያን አገሮች በሩሲያ ላይ የጣሉትን ማዕቀቦች ጦርነት ከማወጅ ጋር ተመሳሳይ ነው ብለዋል። በሌላ በኩል ፑቲን በዩክሬን ሰማይ ላይ የበረራ ክልከላን ለመጣል የሚደረግ ሙከራ በዓለም ላይ አስከፊ የሆነ መዘዝ ያስከትላል ሲሉ አስጠንቅቀዋል። ፕሬዚዳንቱ በዩክሬን ሰማይ የበረራ ክልከላ ለማድረግ የሚሞክር የትኛውም ኃይል በጦርነቱ ውስጥ ተሳትፎ እያደረገ እንደሚታይና እንዲህ ያለው እርምጃ ለአውሮፓና ለዓለም አስከፊ መዘዝ የሚያስከትል መሆኑን የገለጹት ፕሬዚዳንት ፑቲን በድጋሚ ዓላማቸው የሩሲያኛ ተናጋሪ ማህበረሰቦችን ከጥቃት መከላከል፣ ዩክሬን ገለልተኝነት እንዲሁም ለሩሲያ ስጋት እንዳትሆን ማድረግ መሆኑን አስታውቋል። የሰዓቱ ወሬዎች አበቁ። መልካም ቀን